አዛን እያለ ነው። ከእንጀራ ከሰንቡሳ ቀጥለን አፍጥር መተናል እና ፈጥር እናመሰግናለን። ላይክ ሼር አድርጉ። ሰው ባለው ነው በትንሹ እንደዚህ ብለን መጀመሪያ እናፍጠር፣ ከዛ በኋላ እንጀራ እንበላለን እና ብስሚላህ ረህማን ረሂም አላህ ይቀበለን እና ተምር ነው መጀመሪያ የሚበላው። ሰው ባለው ያኛው ውሃ አምጪ። እናመሰግናለን። ላይክ ሼር እያደረጋችሁ አበረታቱ። እንግዲህ አልሐምዱሊላህ አላህ ጾሙ ውጤታማ ከሚያደርግ አላህ ያድርግልን እላችኋለሁ። እንብላ ሳምቡሳ። ወፍራ ይሄ ቀዝቃዛ ነው መሰለኝ ውሃ። እናመሰግናለን። ላይክ ሼር እያደረጋችሁ አበረታቱ። መቼም ቢሆን ኢንሻአላህ አላህ ያለንን ሆነ ተስፋ አንቆርጥምና እንግዲህ ላይቭ ተዘግቶብኛል። ለዛ ነው ላይክ ሼር አድርጉልኝ። አመሰግናለሁ። እና ፈጠር ብስሚላህ ብዬ ጀምራለሁ። መጀመሪያ አፍጥረን ብላ እንግዲህ ሳምቡሳ ሾርባ ወዶች አበረታቱኝ እላችኋለሁ። አላህ ይጠብቃቸው። እናመሰግናለን። እንጀራችን ጨርሰናል። አሁን ደግሞ በመጠናችን እችን እየጠባበስን ነው። ኢትዮጵያ ውስጥ ሁሉም ነገር ሞልቷል ብላችሁ አትስቡ። ጎዶሎ ነው። አልሐምዱሊላህ ሁሉም ነገር የሞላ አይደለም። እና እንግዲህ ውሃ አፍሩ ነው። ገበያ ግን የሚሸጠው እንደዚህ አይነት ነው። የመጀመሪያ ጊዜ ኢትዮጵያ መጋገር እንግዲህ ላይክ ሼር እያደረጋችሁ አበረታቱ። እናመሰግናለን። ላይክ ስለምታረጉ ስለምታበረታቱ። ለንግድ ነው እንዴ? ትላልቅ ነው። ለንግድ እኮ ነው እንደዚህ የሚሰራና አፍጥር ስናፈጥር እንገናኛለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፋፊ ቤተሰብ ሰላምና እዝነት በእኛ በእናንተ ላይ ይሁን። ዛሬ በሁለተኛ ቀናችን አፍጥር እየሰራን ነው። እንግዲህ ምን ማለት ፈልጌ ነው፣ እንግዲህ አበረታቱኝ። ዶላር ብዙም አልሰጠኝም። አሁን ሳንቲም ቤት ነው የሚሰጠኝና ስለዚህ አበረታቱኝ። ላይክ ሼር አድርጉልኝ። ሰብስክራይብ ሼር እያደረጋችሁ አበረታቱኝ። ላቤም እንደዚህ ተዘጋብኝ፣ መልሶ ዘጋ ላቤ። ብቻ ከባድ ነው። አልሐምዱሊላህ የሆነ ነገር ስንጓጋ ነው ለካ የሆነ ፈተና የሚደርስበት። ብቻ አልሐምዱሊላህ ለኩል ሀል ላቤ ሰሞኑን ተዘግቶብኛል እና አበረታቱ። ላይክ ሼር እያደረጋችሁ አበረታቱ። እንግዲህ በአቅማችን መባያ ሰርተናል። ድንችና ካሮት፣ ቲማቲም አንድ ላይ አደባልቄ ሰርቻለሁ። እንደ አቅማችን ሰው እንደ አቅሙ ነው የሚኖረው። አካባቢ መልሳን ለቀለ እንደዛ ሁንሽ እኮ ነው። እሺ
ላይክ እያደረጋችሁ አበረታቱ እላችኋለሁ። እንግዲህ ማሮቼ ፍቅሮቼ ትንሽ አንበሰላ ላይክ አድርጉልኝ፣ ሼር፣ ሰብስክራይብ። እንግዲህ ለቤት ስለተዘገደ በጣም ደነገጥኩ። ብቻ እኔ መቼ ይደርሰኛል መቼ ይከፍለኛል እያልኩ የባሰ አምጥቶ ቆለላ አለ። አታምስ አምጥቶ ቆለላ ነው የሚባለው እና እንዳንዴ ተዘገብኝ። ብቻ ከባድ ነው። ላይክ እያደረጋችሁ አበረታቱ። አልሐምዱሊላህ ለማለት ነው። ቀጣሉት እንደሞላ እናንተንም ከቤታቸው ከልጆቻቸው ጋር አላህ ያደርሳችሁ። እናቻለሁ ልጆች። እሺ እንጀራው ምን ይመስላል? እንጀራችን ምን ይመስላል? ዳቡሳ የሚባል ይሄ ነው እንግዲህ። ዳቡሳ ምንድነው የምትሉት? ዳቡሳ ይሄ ነው ብቻ። አልሐምዱሊላህ